ተረከዝ ወይም ውስጥ እግር ላይ የሚሰማ ከፍተኛ የህመም ስሜት እንዲሁም ደግሞ ጠቅ የሚያደርግ በሾ የመወጋት አይነት ያክል የሚሰማ የህመም ስሜት ካሉት እነዚህን የምናሳዩትን ኤክሰርሳይዝ በቤቶ መስራት ይችላሉ። የጀርባ፣ የወገብ፣ የዲስክ መንሸራተት፣ ከስትሮክ በኋላ ለሚመጡ የሰውነት መድከም ወይም አለመታዘዝ፣ ለጉልበት ህመም፣ ለቁርጭምጭሚትና ለእግር ህመም፣ ለአጥንት መሳሳትና ለአርትራይተስ፣ ቀዶ ህክምና በኋላ የማገገሚያ ህክምና፣ በማንኛውም አይነት ስፖርታዊ ጉዳቶች ተቸግሯል? እንግዲያውስ ይህ ቪዲዮ ለእናንተ ነው። ራፋ ፊዚዮቴራፒዎች ነን። ክሊኒካችን ብቁና የረጅም ዓመት ልምድ ባላቸው የፊዚዮቴራፒ ባለሙያዎችና ዘመናዊ በሆኑ የህክምና መሳሪያዎች በመጠቀም ብዙዎች ከህመማቸው እንዲያገግሙ ረድተናል። በመሆኑም ከላይ በጠቀስናቸው ህመሞች እየተቸገሩ ከሆነ ወደ ማዕከላችን በመምጣት አስፈላጊውን የፊዚዮቴራፒ ህክምና ማግኘት ይችላሉ። የሰሞኑ ቅዝቃዜ የጀርባዎትን ህመም ጨምሮብዎታል? ረጅም ሰዓት ሲቀመጡ፣ ተኝተው ለመገላበጥ ሲሞክሩ እንዲሁም ደግሞ እጆትን ለማንቀሳቀስ ሲሞክሩ በላይኛው የጀርባ ክፍሎት አካባቢ የሚጠዘጥዝ የሚወጋ አልፎ አልፎ ደግሞ የማቃጠልና የመጨምደድ ስሜት አለዎት? ሰላም ሰብለ ነኝ ከራፋ ፊዚዮቴራፒ ክሊኒክ። ይህ ችግር ሮምቦይድ ታይትነስ ብለን እንጠራዋለን። ሮምቦይድ በሁለቱ ሾልደር ብሌዳችን መካከል ላይ የሚገኝ ስካፑላ ወይም በተለምዶ ብራኮ ብለን የምንጠራውን አጥንት ወደ ላይና ወደ ታች እንዲሁም ወደ ጎን ለማንቀሳቀስ የሚረዳን ጡንቻ ነው። ይህ ጡንቻ ሲያጥር ወይም ሲቆጣ ሮምቦይድ ታይትነስ እንለዋለን። መንስኤዎቹም ፑር ፖስቸር ወይም ለረጅም ሰዓት አቀርቅሮ መቀመጥ፣ አንዳንድ ስፖርታዊ እንቅስቃሴዎች ደግሞ ጡንቻውን ከአቅም በላይ የሚያሳስቡ ከሆነ እንዲሁም ደግሞ በአንድ ጎን ለረጅም ሰዓት የሚተኙ ሰዎች ላይ በስፋት ይስተዋላል። ቅዝቃዜ ደግሞ ጡንቻው የበለጠ እንዲያጥርና በዙሪያው ያሉ የደም ዝውውር እንዲቀንስ በማድረግ ህመሙ የበለጠ እንዲሰማን ያደርገናል። ህመም እየተቸገሩ ከሆነ ወደ ማዕከላችን ጎራ በማለት አስፈላጊውን የፊዚዮቴራፒ ህክምና ማድረግ ይኖርብዎታል። የተለያዩ እንቅስቃሴዎችን ሳደርግ በጎን በኩል እግሬን ያመኛል። በምተኛበትም ጊዜ በጎን በኩል ለመተኛት በጣም እቸገራለሁ። እግሬን በማጥፍበት ጊዜ እንዲሁም ደረጃ ስወጣና ስወርድ ጉልበት ጋር የመንቋቋት ስሜት አሉ። እንዲሁም ደግሞ በጎን በኩል ጉልበቴ ጋር አልፎ አልፎ የእብጠት ስሜቶች አሉ። ስለዚህ ይሄ ምን ሊሆን ይችላል? እንደዚህ አይነት ምልክቶችን ካስተዋላችሁ ምናልባትም ኢሊዮቲቢያል ባንድ ሲንድሮም ሊሆን ይችላል። ኢሊዮቲቢያል ባንድ ሲንድሮም የምንለው ሰውነታችን ላይ በሚደርስ ከፍተኛ ጫና በጣም ታፍ የሆነ ወይም የተወጠረ ባንድ ቲሹ ስላለ እሱ ከታፋችን ወይም ከጉልበታችን ጋር ፍሪክሽን በሚፈጥርበትና ጫና በሚያደርግበት ጊዜ ይፈጠራል። እነዚህ አይነት ምልክቶችን የምናየው ብዙ ጊዜ ረዥም ሰዓት ሳይክል የሚያዘወትሩ ሰዎች፣ እንቅስቃሴ የሚያደርጉ ሰዎች እንቅስቃሴ ሲያደርጉ ያለማሟሟቅ ወይም ስትሬች ያለማድረግ ልምድ የሌላቸው ሰዎች ሲሆኑ እነዚህ አይነት ምልክቶችን በሚያስተውሉበት ጊዜ በሰውነቱ ላይ ፈጣን የሆነ ፊዚዮቴራፒ ህክምና ስለሚያስፈልጋችሁ ወደ ክሊኒካችን መምጣት አገልግሎቱን ማግኘት ይችላሉ። አመሰግናለሁ። ትከሻዎት አካባቢ የሚሰማ የህመም ስሜት እንዲሁም ደግሞ እንደ ልብ ለማንቀሳቀስ የመቸገር የትከሻ መድረቅ ስሜት ካሉት እነዚህን ኤክሰርሳይሶች በቤቶ መስራት ይችላሉ። ከዳሌ ጀምሮ ወደ እግር የሚሰማ የመደንዘዝ፣ የመጠዝጠዝ፣ የመሸምቀቅ የህመም ስሜት ካለው እንዲሁም ደግሞ ዳሌ አካባቢ ላይ የመዛባት ስሜት ካለ በዚህ ኤክሰርሳይዝ በቤቶ መስራት ይችላሉ። አዘውትረን የምናደርገው ጫማ ለመገጣጠሚያ በተለይም ለወገብ፣ ለጉልበት፣ ለቁርጭምጭሚት ህመም እንደሚዳርገን አስተውለው ያውቃሉ?
ሰላም፣ ዶክተር አዲስ ነኝ ከራፋ ፊዚዮቴራፒ። ዛሬ በህክምና ስለሚመከሩ የጫማ አይነቶች ጥቂት እንላቸዋለን። ለሴቶች ፍላትና ሂል ያላቸውን ጫማዎች ማዘውተር ብዙም አይመከርም። ይልቁንም ወፈር ያለ ሶል ያላቸው ጫማዎችን ቢያደርጉ ይመረጣል። ይህም ሾክ አብዞርቭ በማድረግ በጉልበትና በዳሌ አጥንት ላይ የሚመጣን ጉዳት ይቀንሳሉ። ሌላው ጥሩ አርች ሰፖርት ያላቸው ጫማዎችን እንዲያደርጉ ይመከራል። ይህም ማለት የውስጠኛው እግራችንን የተፈጥሮ እጥፋት የሚደግፉ ጫማዎችን እንድናደርግ ማለት ነው። ለወንዶች ደግሞ ለስለስና ወፈር ያለ ሶል ያላቸውን ጫማዎች እንዲያዘወትሩ ይመከራል። ለምሳሌ እንደ ስኒከር ያሉ ጫማዎችን ማለት ነው። ነገር ግን ቆዳ ጫማዎችን የሚያዘወትሩ ከሆነ ወፈርና ለስለስ ያለ ሶል ያላቸው እንደሆነ ማየት ይገባቸዋል። ስለዚህ ለወደፊት ጫማ በምንገዛበት ሰዓት እነዚህን ከላይ ጠቀስናቸው ነጥቦችን በማስተዋል ለጤናችን የሚጠቅሙትን መርጠን መግዛት ይኖርብናል። ከወገብ ጀምሮ እስከ ታች እግሮች ድረስ የሚሰማ የህመም ስሜት፣ የመደንዘዝ፣ የማቃጠል እንዲሁም በመርፌ የመወጋት አይነት የሚመስል የህመም ስሜት ካለ እነዚህን የምናሳየውን ኤክሰርሳይዝ በቤት ሆኖ መስራት ይችላሉ። እንቅልፎ ሲነሱ የማዞር ስሜት ካለ፣ ሲገላበጡ የማዞር ስሜት ካለ፣ ደረጃ ላይ ሩጠው ለመረጋጋት ሲሞክሩ የማዞር ስሜት ካለ ምን አይነት የጤና እክል ሊሆን ይችላል? ሰላም፣ ሳለ ጊዜ ነኝ ከራፋ ፊዚዮቴራፒ ህክምና ማዕከል። ከላይ የተጠቀሱት ምልክቶች የቨርቲጎ ምልክቶች ናቸው። ይህም ደግሞ የሚመጣው ጆሮአችን ውስጥ ያሉ ክርስቲያን የምንላቸው ወይም የሰውነታችንን ሚዛን እንድንጠብቅ የሚያግዙን ነገሮች ሲሆኑ ኢነር ኢር ላይ ያለው የጆሮአችን ፈሳሽ የመዛባትና ቦታውን የመልቀቅ ነገር ይኖራል። በዛ ምክንያት የሚያጋጥም የማዞር ህመም ነው። ቨርቲጎ በሰውነታችን ላይ እንዲከሰት ከሚያደርጉት መንስኤዎች ስትሮክ፣ ማይግሬን ወይም ሰርቫይኮጄኒክ ሄዴክ፣ ስትረስ እና ደግሞ የማንኛውም አይነት የጭንቅላት ጉዳት ወይም ደግሞ ሄድ ኢንጁሪ ኦር ትራውማ ሊያባብሱት ይችላሉ። በዚህ ህመም እየተቸገራችሁ ከሆነ ወደ ክሊኒካችን በመምጣት አስፈላጊውን የፊዚዮቴራፒ አገልግሎት ማግኘት ይችላሉ። አመሰግናለሁ። ትከሻዎት ወይም በእጆት ዕቃ ሲይዙ፣ መኪና ሲያሽከረክሩ፣ እጆትን ተደግፈው ሲቀመጡ አንገቶት ወደ እጆት የሚሄድ የሚነዝር፣ የሚጠዘጥዝ፣ የሚያቃጥል ህመም ይሰማዎታል? ሰላም ሰብለ ነኝ ከራፋ ፊዚዮቴራፒ ክሊኒክ። ቶራሲክ አውትሌት የምንለው በላይኛው የደረታችን ክፍል የሚገኝ ወደ እጃችን የሚሄደው የነርቭና የደም ስሮች መተላለፊያ የሚያገለግል ቦታ ነው። ይህ ስፔስ በተለያዩ ምክንያቶች በሚጠብበት ጊዜ በስሩ የሚያልፉ ነርቮችና መስሎች ላይ መቆጣት ወይም መቁሰል ይደርሳል። ይህ ስሜት ቶራሲክ አውትሌት ሲንድረም ብለን እንጠራዋለን። ለዚህ ህመም መንስኤዎችም ከባድ ዕቃ ማንሳት፣ ትከሻ ላይና እጅ ላይ ጫና የሚያሳድሩ ስፖርታዊ እንቅስቃሴዎችን ማዘውተር፣ ልክ ያልሆነ ፖስቸርን የሚያዘወትሩ ሰዎች ላይ በስፋት ይስተዋላል። በዚህ ህመም እየተቸገሩ ከሆነ ወደ ማዕከላችን ጎራ በማለት አስፈላጊውን የፊዚዮቴራፒ ህክምና ማድረግ ይኖርብዎታል። የመገጣጠሚያ ብግነት የምንለው በሁለት አጥንቶች መካከል የሚገኝ ካርቲሌጅ የተባለ የአጥንት ሽፋን ሲበላ በአጥንቶች መካከል ፍትጊያና ጫና ሲበዛ የሚከሰት የመገጣጠሚያ ህመም ነው። ህክምናውም የህመም ማስታገሻ መድኃኒቶች ቀለል ካለ መድኃኒት ጀምሮ እስከ መርፌ የሚሰጡ የተለያዩ መድኃኒቶች ይኖራሉ። እንዲሁም ደግሞ የፊዚዮቴራፒ ህክምና ሲሆን ይህም የመገጣጠሚያ እንቅስቃሴውን ከመጨመር አንጻር፣ ህመሙን ከመቀነስ እንዲሁም ጡንቻዎቹን ከማጠንከር አንጻር ትልቅ ሚና ይኖረዋል ማለት ነው። የመጨረሻው ህክምና ደግሞ ከላይ የጠቀስናቸውን ህክምና አድርገው ምንም አይነት ለውጥ የማያገኙ ከሆነ የመገጣጠሚያ ቅየራ ህክምና ይደረጋል። ስለዚህ የመገጣጠሚያ ብግነት ወይም ኦስቲዮአርትራይተስ የምንለው ካለቦት ወደ ማዕከላችን በመምጣት የፊዚዮቴራፒ ህክምና ማድረግ ይኖርቦታል። ኦስቲዮአርትራይተስ ወይም የመገጣጠሚያ ብግነት የምንለው ምንድን ነው? ሰላም፣ የአብስራ ነኝ ከራፋ ፊዚዮቴራፒ ክሊኒክ። የመገጣጠሚያ ብግነት የምንለው በሁለት አጥንቶች መካከል የሚገኝ ካርቲሌጅ የተባለ የአጥንት ሽፋን ሲበላ በአጥንቶች መካከል ፍትጊያና ጫና ሲበዛ የሚከሰት የመገጣጠሚያ ህመም ነው። አጋላጭ መንስኤዎቹ አንደኛ እድሜ፣ በእድሜ የገፉ ሰዎች ለዚህ ህመም የመጋለጥ እድላቸው የሰፋ ነው። ሁለተኛ ደግሞ ጾታ ሲሆን ሴቶች ምክንያቱ ባልታወቀ ሁኔታ ለዚህ ተጋላጭነታቸው የበዛ ነው። ሶስተኛ ተደጋጋሚ ጉዳት ሲሆን በአንድ መገጣጠሚያ ላይ ተደጋጋሚ ጉዳት በሚከሰትበት ጊዜ ይህም ተጋላጭ ለመሆን ያደርጋል ማለት ነው። አራተኛና የመጨረሻው ከልክ ያለፈ ውፍረት ነው። ይህንንም ተጋላጭነታችንን የሰፋ ያደርገዋል። ምልክቶቹም የመገጣጠሚያ አካባቢ ላይ ህመም፣ ቁስለት እንዲሁም ደግሞ የመገጣጠሚያ እብጠት፣ የመገጣጠሚያ መድረቅና የጡንቻዎች መድከም ምልክቶቹ ናቸው።
ትክክለኛ የሆነ ያተኛኘት መንገድ የቱ ነው? ዛሬ በህክምና ስለሚመከሩ ያተኛኘት አይነቶች ጥቂት እንላቸዋለን። በጀርባችን መተኛት የምናዘወትር ሰዎች ከሆንን ለጭንቅላታችን የምንተራሰው ትራስ አንገዛችን ኒውትራል ፖዚሽን ላይ ማለትም ያለ ልክ ከፍም ዝቅም እንዳይል በሆነ መልኩ የሚደግፈን መሆን አለበት። እንዲሁም በተጨማሪ ከጉልበታችን ስር አነስ ያለ ትራስ በማድረግ ብንተኛ ይመከራል። በጎን በኩል መተኛት የምናዘወትር ሰዎች ከሆንም በተመሳሳይ አንገታችንን በኒውትራል ፖዚሽን ላይ የሚደግፍ ትራስ በተጨማሪ በጉልበታችን መካከል አነስ ያለን ትራስ በማድረግ አከርካሪ አጥንታችን በተፈጥሯዊ ፖዚሽኑ ላይ እንዲሆን የሚያደርግን ትራስ መጠቀም ይመከራል። ከዚህ በተጨማሪ ለነፍሰ ጡር እናቶች፣ ለሚያንኮራፉ ሰዎች፣ የጨጓራ ህመም ለሚያስቸግራቸው ሰዎች ከላይ ጠቀስናቸውን የትራስ አጠቃቀም መንገድ በመጠቀም በግራ ጎናቸው እንዲተኙ ይመከራል። ስለዚህ ከላይ በጠቀስናቸው ያተኛኘቶች መንገድ በመጠቀም ራስን ከወገብና ከአንገት ህመም መጠበቅ ይቻላል። ወገብ ወይም መቀመጫ አካባቢ ህመም ካለ እንዲሁም ከወገብ አንስቶ እስከ እግር ጫፍ ድረስ የሚወርድ የመደንዘዝ የመጠዝጠዝ ስሜት ካለ ስንራመድ ወይም ደግሞ አንዳንድ እንቅስቃሴዎችን ስንሰራ አንደኛው እግራችን የመስነፍ ባህሪ ካለው ረዥም ሰዓት ለመቀመጥ የምንቸገር ከሆነ እንዲሁም ቁጭ ካልንበት ለመነሳት ስንሞክር ወገብ አካባቢ የሚሰማ የህመም ስሜት ካለ ምን ሊሆን ይችላል? ሰላም፣ የአብስራ ነኝ ከራፋ ፊዚዮቴራፒ ክሊኒክ። እነዚህ ከላይ የጠቀስናቸው ምልክቶች ሳክሮኢሊያክ ጆይንት ዲስፋንክሽንን ያሳያል። በመቀመጫችን አካባቢ ያለ መገጣጠሚያ ሳክሮኢሊያክ ጆይንት የምንለው ሲሆን ይሄ መገጣጠሚያ አካባቢ ላይ መዛባት እንዲሁም ደግሞ ሮቴት የማድረግ ነገር ካለ ሳክሮኢሊያክ ጆይንት ዲስፋንክሽን እንላለን። በተጨማሪም አንዱ እግራችን ከአንዱ እግራችን የማጠር ወይም ደግሞ የመርዘም ሁኔታን ሊያሳይ ይችላል። ስለዚህ ከላይ የጠቀስናቸው አይነት ምልክቶች የሚታዩበት ከሆነ ወደ ማዕከላችን በመምጣት አስፈላጊውን የፊዚዮቴራፒ ሕክምና ማግኘት ይኖርቦታል። ረጅም መንገድ ሲራመዱ ለመሮጥ ወይም ፈጠን ያለ እርምጃ ለመራመድ አጠር ላለ ጊዜ የሚቆይ የማዞር ወይንም ባላንስን ለመጠበቅ መቸገር፣ ጭንቅላታችን በድንገት በምናዞርበት ሰዓት የሚሰማን የማዞር ስሜት፣ አንዳንድ ጊዜ ደግሞ በተቀመጥንበት ወይንም ከተቀመጥንበት ልነሳ በምንሞክርበት ሰዓት የሚሰማን የማዞር ስሜት፣ አንዳንዴ ደግሞ የማቅለሽለሽ ስሜት። በእንደዚህ አይነት ህመም እየተቸገሩ ነው? ሰላም፣ ዶክተር አዲስ ነኝ ከራፋ ፊዚዮቴራፒ። ይህንን ህመም ከሚያስከትሉ ምክንያቶች መካከል ቤናይን ፓሮክሲማል ፖዚሽናል ቨርታይጎ ወይንም ፖዚሽናል ቨርታይጎ የምንለው ይገኝበታል። ይህ ህመም በአብዛኛው የሚከሰተው ሚዛናችንን ወይም ባላንሳችንን እንድንጠብቅ ከሚያደርገን የውስጠኛው የጆሮአችን ክፍል ወይንም ሰሚ ሰርኩላር ካናል የምንለው ክፍል ውስጥ ያለ አግባብ የካልሲየም ቅንጣቶች ወይም ካልሲየም ፓርቲክልስ
በሚከማቹበት ሰዓት የሚፈጠር የህመም አይነት ነው። እዚህ ህመም እንደ ምክንያት ከሚሆኑ መካከል አንደኛው ሄድ ትራውማ ወይንም ቀጥተኛ የሆነ የጭንቅላት ላይ ጉዳት፣ በተከታይ ደግሞ የውስጠኛው የጆሮ ክፍል ኢንፌክሽን በሚኖር ሰዓት፣ የቪታሚን ዲ እጥረት በእድሜ መግፋት ምክንያት ሊከሰት ይችላል። በመሆኑም የፊዚዮቴራፒ ህክምና ለዚህ በውስጠኛው የጆሮአችን ክፍል ያለ አግባብ በሚከማቹ የካልሲየም ፓርቲክሎች ወይም ቅንጣቶች ምክንያት ለሚመጣው የማዞር ወይም ፖዚሽናል ቨርታይጎ ህክምና የሚሰጥ ሲሆን ይህም ህክምና የሚሰጥ የተለያዩ ማኒቨሮችን ወይም የህክምና ዘዴዎችን በመጠቀም ይህ ያለ አግባብ የተከማቹ የካልሲየም ፓርቲክልስ ወደ ቦታቸው እንዲመለሱ በማድረግ የማዞር ስሜቱን የሚያክም ይሆናል። እርሶም በእነዚህ አይነት ምልክትና ህመም እየተቸገሩ ከሆነ ወደ ማዕከላችን ጎራ በማለት ህክምናውን ማግኘት ይችላሉ። እጆን ከፍ አድርገው ልብስ ለማስጣት በሚሞክሩበት ጊዜ እንዲሁም ከፍ ያለ ቦታ ላይ እቃ ለማውረድ ሲሞክሩ፣ ጸጉሮትን ለማበጠር እንዲሁም ልብስ ለመልበስ ትከሻ አካባቢ ላይ የሚሰማ የህመም ስሜት እንዲሁም የትከሻ ለመታዘዝ እያስቸገሩት ነው? ሰላም፣ ያብስራ ነኝ ከራፋ ፊዚዮቴራፒ ክሊኒክ። ይህ ህመም በህክምናው ፍሮዝን ሾልደር ወይም አድሄሲቭ ካፕሱላይቲስ የምንለው ሲሆን የትከሻ መድረቅ ማለት ነው። ይህ ህመም በአብዛኛው የሚመጣው የትከሻችን አቃፊ ካፕሱላይቲስ ኢንፍላሜሽን ወይም መቆጣት በሚደርስበት ወቅት ነው። ይህ ህመም በሚኖርበት ጊዜ በታመመው ትከሻችን በኩል የተለያዩ እንቅስቃሴዎችን ለማድረግ መቸገር እንዲሁም ደግሞ በትከሻችን በታመመው በኩል ለመተኛት ስንሞክር ከፍተኛ የህመም ስሜት መሰማት እንዲሁም ማታ ማታ እየተባባሰ የሚመጣ የህመም ስሜት ዋና ዋና ምልክቶቹ ናቸው። ይህ ህመም በአብዛኛው በፊዚዮቴራፒ የሚታከም ሲሆን ነገር ግን ከፍተኛ ደረጃ ላይ ከደረሰ በመርፌ የሚሰጡ መድኃኒቶች እንዲሁም ደግሞ ሰርጀሪ ህክምናዎቹ ናቸው። ስለዚህ በዚህ ህመም እየተቸገሩ ከሆነ ወደ ማዕከላችን በመምጣት አስፈላጊውን የፊዚዮቴራፒ ህክምና ማግኘት ይኖርቦታል። እየተሰማን ያለው የወገብ ህመም በዲስክ መንሸራተት ምክንያት የመጣ እንደሆነ እንዴት ማወቅ እንችላለን? ሰላም፣ ዶክተር አዲስ ነኝ ከራፋ ፊዚዮቴራፒ። ብዙ ሰዎች በወገብ ህመም እየተቸገሩ እንደሆነ ሲናገሩ እንሰማለን። ነገር ግን የወገብ ህመም በተለያዩ ምክንያቶች ሊመጣ የሚችል ህመም ነው። ከነዚህ ምክንያቶች መካከል ዋነኛው የዲስክ ህመም ሲሆን የወገባችን ህመም በዲስክ ምክንያት እንደመጣ የሚያሳየን የመጀመሪያው ምልክት ከዝቅተኛ እስከ ከፍተኛ ደረጃ ያለ በተለይ ደግሞ በምንንቀሳቀስበት ጊዜ የሚባባስ የወገብና የመቀመጫ አካባቢ ህመም በሚኖርበት ሰዓት ይህ የዲስክ መንሸራተት ሊሆን እንደሚችል ሊያሳየን ይችላል። ሁለተኛው ምልክት የመደንዘዝና የመቆንጠጥ ስሜት። ብዙውን ጊዜ ወገባችን የሚነሱትን ስፓይናል ነርቭስ የምንላቸው ይህ የተንሸራተተ ዲስክ በሚጫንበት ጊዜ በእግራችንና በመቀመጫችን እንዲሁም በወገባችን አካባቢ የመቆንጠጥ፣ የመደንዘዝ እንዲሁም የማቃጠል አይነት ስሜቶች ሊከሰቱ ይችላሉ። ሶስተኛው ምልክት ደግሞ የጡንቻ መድከምና መዛል ነው። ይህም የተንሸራተተ ዲስክ ወደ ጡንቻዎቻችን የሚሄዱት ነርቮች ላይ ጫና በሚፈጥርበት ሰዓት ጡንቻዎች ላይ የመዛል፣ የመስነፍ እንዲሁም ባላንስን ወይም ሚዛንን የመጠበቅ እንዳንችል ሊያደርገን ይችላል። አራተኛው ምልክት ደግሞ ራዲቲንግ ፔን ወይንም የመንዘር አይነት ስሜት ነው። ይህ ደግሞ የሚፈጠረው በአብዛኛው የተንሸራተተ ዲስክ ሻቲክ የምንለው ነርቭ በሚጫንበት ጊዜ ከመቀመጫ እግራችን አካባቢ አልፈው ደግሞ ወደ እግሮቻችን ጣት ድረስ የሚሄድ የመደንዘዝ የመጠዝጠዝ ስሜት በሚፈጠርበት ሰዓት የተከሰተብን የወገብ ህመም በዲስክ ምክንያት እንደሆነ ሊያሳየን ይችላል ማለት ነው። ስለዚህ እርሶም በእንደዚህ አይነት የወገብ ህመም እየተቸገሩ ከሆነ በዲስክ መንሸራተት ምክንያት የመጣ ሊሆን ስለሚችል ወደ ማዕከላችን ጎራ በማለት ህክምናው ማግኘት ይችላል። ሰርቫይካል ራዲክሎፓቲ ወይም ከአንገት ጀምሮ እስከ እጅ ድረስ የሚሄድ የህመም ስሜት ምን እንደሆነ ያውቃሉ? ሰርቫይካል ራዲክሎፓቲ የአንገት አከርካሪ አጥንት ውስጥ ያሉ ነርቮች ላይ የሚደርስ ጫና ወይም ጉዳት የሚከሰት ሲሆን አብዛኛውን ጊዜ በአንድ በኩል የመከሰት ነገር ይኖረዋል። አልፎ አልፎም ግን በሁለቱም ጎን በኩል ሊከሰት ይችላል። መንስኤዎቹም ደግሞ የዲስክ መንሸራተት፣ አንገት አካባቢ የሚደርስ ጉዳት እንዲሁም ደግሞ ከእድሜ ጋር ተያይዞ የሚመጣ የዲስክ መሳሳትና የአጥንት ለውጦች መንስኤዎቹ ናቸው። ምልክቶቹም ከአንገት አንስቶ ወደ ትከሻ፣ ክንድ እንዲሁም ደግሞ ወደ ጣቶች የሚሄድ የህመም ስሜት፣ የመደንዘዝ እንዲሁም ደግሞ በመርፌ የመወጋት አይነት ስሜት መኖር ናቸው። ከዚህ ጋርም ተያይዞ እየባሰ በሚመጣበት ጊዜ የጡንቻ መስነፎች ያጋጥማሉ። ህክምናው ፊዚዮቴራፒ፣ የደከሙትን ጡንቻዎች የሚያጠነክሩ ኤክሰርሳይሶች፣ የህመም ማስታገሻ መድኃኒቶች፣ ነገር ግን በከፍተኛ ሁኔታ የተጎዳ ከሆነ ቀዶ ጥገና የሚያስፈልግ ይሆናል። ስለዚህ ከላይ የጠቀስናቸው አይነት ምልክቶች የሚታዩበት ከሆነ ወደ ክሊኒካችን በመምጣት የፊዚዮቴራፒ ህክምናውን ማግኘት ይችላሉ። በጎን በኩል በዳሌ መገጣጠሚያ አንስቶ እስከ ጉልበት ድረስ የሚወርድ ህመም ምን ሊሆን ይችላል?
በዳሌ መገጣጠሚያ በጎን በኩል በመነሳት እስከ ጉልበት ድረስ የሚወርደው ባንድ ኢሊዮቲቢያል ባንድ የሚባል ሲሆን እዚህ አካባቢ ላይ ጉዳት በሚደርስበት ጊዜ ኢሊዮቲቢያል ባንድ ሲንድሮም እንለዋለን። በዚህ ወቅት በእንቅስቃሴ ጊዜ የጎን የእግር ህመም ስሜት መሰማት እንዲሁም በእንቅልፍ ጊዜ በጎን በኩል ለመተኛት መቸገር፣ በተጨማሪም እግር ጉልበትን በሚታጠፍበት ጊዜ የመንቋቋት ስሜት ምልክቶቹ ናቸው። አብዛኛውን ጊዜ ሩጫ፣ ብስክሌት መንዳት እንዲሁም ደግሞ ረጅም የእግር ጉዞ ማዘውተር መንስኤዎቹ ሲሆኑ በተጨማሪም ሳያሟሙቁ የአካል ብቃት እንቅስቃሴ ማድረግ ሌላኛው መንስኤ ሆነው ተጠቃሽ ናቸው። ስለዚህ ከላይ የጠቀስናቸው ምልክቶች የሚታዩበት ከሆነ ወደ ክሊኒካችን በመምጣት መፍትሄውን ማግኘት ይችላሉ። ሰላም። በባለፈው ቪዲዮአችን ፕሪፎርሚስ ሲንድሮም ስለምንለው ማለትም ከመቀመጫ አንስቶ ወደ እግር የሚሰማ ህመም ለሱ የሚሆን ኤክሰርሳይዝ ይዘንላችሁ እንመጣለን ብለናችሁ ነበር። ባልነው መሰረት ዛሬ ለሱ የሚሆኑ 3 ቀለል ያሉ ኤክሰርሳይዞች እናሳየዎታለን። በመጀመሪያ አሁን ቪዲዮ ላይ እንደሚታየው አንዱን እግራችንን ወደ ላይ በማድረግ በገመድ ወይም በማንኛውም ነገር በመጎተት የምንሰራው ይሆናል። ይህንንም ከ15 እስከ 30 ሰከንድ ይዘን በመቆየት ከ3 እስከ 5 ጊዜ እየደጋገምን የምንሰራው ይሆናል። ሁለተኛ ኤክሰርሳይዝ ደግሞ በጀርባ በመተኛት ሁለቱንም እግራችንን ካጠፍን በኋላ አንዱን እግራችንን በአንዱ እግራችን ላይ በማነባበር አንደኛውን እግር ምስሉ ላይ እንደሚታየው ወደ ደረታችን የምንስበው ይሆናል። ይህንንም ወደ 15 ሰከንድ ሆልድ በማድረግ ከ3 እስከ 5 ጊዜ እየደጋገምን መስራት እንችላለን። በመጨረሻም ይህንንም በጀርባ በመተኛት የምንሰራው ሲሆን አንዱን እግራችንን ወደ አንዱ እግራችን ጋር በማጠላለፍ ወደ ደረታችን የምንጎትተው ይሆናል። ይህንንም በተመሳሳይ ሁኔታ ወደ 15 ሰከንድ ሆልድ በማድረግ ከ3 እስከ 5 ጊዜ እየደጋገምን መስራት እንችላለን። እነዚህን ቀለል ያሉ ኤክሰርሳይሶች በቤቶ ሰርተው ምንም አይነት ለውጥ ወይም ደግሞ ብዙም ለውጥ የማያገኙ ከሆነ ወደ ማዕከላችን በመምጣት አስፈላጊውን የፊዚዮቴራፒ ሕክምና ማግኘት ይኖርቦታል። ለወገቤ ችግር መፍትሄ አላገኘውም፣ ለትከሻዬ ችግር መፍትሄ አላገኘውም፣ ብዙ ቦታ ሄድኩኝ የጉልበቴን ነገር መፍትሄ አላገኘውም፣ ባቴን ረጅም ሰዓት የባንክ ሰራተኛ ነኝ ስቆም ያመኛል ለምትሉ ሰዎች ነው ይህን ቪዲዮ ይዤላችሁ የመጣሁት። ሰላም፣ የፊዚዮቴራፒ ባለሙያ ሳለግዜር አሰፋ እባላለሁኝ ከራፋ ፊዚዮቴራፒ ሴንተር። ፋይብሮማያልጂያ የምንለው የጡንቻ ህመም ሲሆን ለብዙ በሽታዎች ምክንያት ሊሆን ይችላል። ለምሳሌ ለማይግሬን፣ ቴንሽን ሄዴክ፣ ስትረስ፣ የጉልበት ህመም፣ የባት ህመም፣ ከወሊድ በኋላ ለሚመጣ ለዳሌ ህመም፣ እነዚህም በሙሉ ያካትታል። ይህም የሚከሰተው በሰውነታችን ውስጥ ያሉ ትሪገር ፖይንት የምንላቸው ወይም ትንንሽ የጡንቻ መኮማተሮች ሰውነታችንን ለከፍተኛ የሆነ የደም ዝውውር ማነስ ስለሚያጋለጡት የጡንቻ ህመሙን ያመጣብናል ማለት ነው። እዚህ አይነት ችግሮች በአብዛኛው ከወሊድ በኋላ ያሉ ሴቶችን፣ ክብደት የጨመሩ ሴቶችን፣ ከፍተኛ የስራ ጫና ያለባቸው ሴቶችን፣ ሊፍት የሚያነሱ ሰዎችን፣ ሰደንታሪ ላይፍ ያላቸው ወይም ደግሞ ረዥም ሰዓት የሚቀመጡ ሰዎችን የማካትት ይሆናል። በራፋ ፊዚዮቴራፒ ዲፕ ሶፍት ቲሹ ሪሊዝ የሚባል መፍትሄ ይዘንላችሁ መጥተዋል። ይህ ዲፕ ሶፍት ቲሹ የምንለው ህክምና የሚያገለግለው ለማንኛውም አይነት መደንዘዝ ወይም ደግሞ መጠዝጠዝ አይነት ህመም ያላችሁ ሰዎች ይህን አገልግሎት ቢያገኙ ህመማችሁ ስለሚቀንስ ለክሊኒካችን ጎራ ብሎ ቼክ በመደረግ ህክምናውን ማግኘት ይችላሉ። አንድ ሰው ለረጅም ሰዓት ተቀምጦ ሲነሳ ወገብ አካባቢ ህመም የሚሰማው ከሆነ ሲያስል፣ ሲያስነጥስ ወይም ደግሞ ሲስቅ ወገብ አካባቢ ያለው ህመም የሚጨምር ከሆነና አልፎ አልፎ ደግሞ በሚራመድበት ጊዜ ወይም ደግሞ የተለያዩ እንቅስቃሴዎችን ሲሰራ አንድ እግሩ ብቻ መስነፍ ካለው ከወገብ አንስቶ እግሩ ጫፍ ድረስ ማቃጠል እንደ ኤሌክትሪክ አይነት መንዘር አይነት ስሜት ካለው ምን ሊሆን ይችላል? አንድ ሰው እንደዚህ አይነት ምልክቶች በአብዛኛው የሚከሰትበት ከሆነ የዲስክ መንሸራተት እንዳለበት ሊያሳየን ይችላል። ትክክል ባልሆነ መንገድ ከባድ ዕቃ ከመሬት ስናነሳ ወይም ደግሞ ወገብ ላይ ጫና የሚፈጥሩ እንቅስቃሴዎችን ለምሳሌ በመጠማዘዝ ወይም ደግሞ በመዞር የምንሰራቸው ስራዎች ሲኖሩ ከመጠን ያለፈ ክብደት፣ እድሜ፣ አልፎ አልፎ ደግሞ የቫይታሚን ዲ እጥረት የወገብ የዲስክ መንሸራተትን ሊያመጣ ይችላል።